ሰሞኑን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስለ ሩሲያ የድል በዓል አሉታዊ አስተያየት ሲሰጡ ሰማን። እንዲያውም አሜሪካ ስለነበራቸው ከፍተኛ ሚናና የድል ባለቤትነትም ተናግረዋል። ስለ ሁለተኛ የዓለም ጦርነት ሲነሳ ዶናልድ ትራምፕ ሀፍረት ሊሰማቸው ነው የሚገባ። ከሩሲያ ጋር መወዳደር ከቶኑ የማይታሰብ ነገር ነው። ሁለተኛ የዓለም ጦርነት እንዲቋጭ የሩሲያን ያህል መስዋዕትነት የከፈለም የድል ባለቤትም የለም። እንዲያውም ሀፍረት መሰማት ያለበት ታህሳስ 7 ቀን 1941 ዓ.ም ፐርል ሃርቦር ላይ መከላከል ሳይችል በጃፓን የጦር ኃይል ምን ያህል ውድመት እንደደረሰባቸው ታሪክን ዞር ብሎ ማየት ያስፈልጋል። በዚያች ቀንና በዚያች ቅጽበት መከላከል ሳይችሉ አሜሪካኖች 300 አውሮፕላኖች ወድመውባቸው ሰዎች ሰምተዋል። 2400 ሰዎች የሞቱ 1100 ደግሞ የቆሰሉ የጦር ኃይሎች ነበሯቸው። ይሄ በጃፓኖች ላይ ይሄ ነው የሚባል መከላከልና ጥቃት ሳያደርሱ ነው በአንድ ጊዜ በአንድ ቀን በአንድ ጊዜ ጥቃት የሁሉ የወደመው። ይሄ ሀፍረት ሊሰማቸው ይገባል። በሌላ መልኩ እስካሁን ዓለም አሸናፊ የሆኑትን ማውገዝ ስላልቻለ አላወገዘም እንጂ ሂሮሺማንና ነጋሳኪ ላይ ጦርነቱ ካበቃ በኋላ በጃፓን ከተሞች ሂሮሺማንና ነጋሳኪ ላይ 2 የኒውክሌር ቦምቦችን ጥለው 246,000 የሚበልጡ ሰዎች ያወደሙት አሜሪካኖች ስለዚህ ጉዳይ ሲያነሱ ሀፍረት ነው ሊሰማቸው የሚገባ። ይልቅስ ዶናልድ ትራምፕ መናገር ካለባቸው በሁለተኛ የዓለም ጦርነት ወቅት አሜሪካ አሳፋሪ ነበረች ብለው ነው ማንሳት ያለባቸው።